ሆላ ሄሎ ጋይስ እንዴት ናችሁ? ዛሬ እንግዲህ ቀኑ 8 ወሩ 8 ዓመተ ምህረቱ 2018 አይገስ ሆን ተብሎ የተደረገው ይህ ነገር ሪሞን ነው ፊገሯት ያደረኩት ብቻ እንደፈጠረ 8 ሰዓት ዴም ብሪሊያንት ኦኬ እንግዲህ የንጉሳችን አልበሙ ለቋል። በጣም በጣም ኤክሳይትድ ነኝ። አብረን ነው የምንሰማው ከእናንተ ጋር። እንግዲህ 8 ሰዓት ላይ ነው ይህን ቪዲዮ መቅረጽ የጀመርኩት። በጣም ጓጉቻለሁ። አብራችን ቆዩ። አብረን ሪያክት እናደርጋለን። አክቹዋሊ ይሄኛው ምንም ሪያክት አያስፈልገውም። አይናችንን ጨፍነን ለስለስ አድርገን መስማት ነው። አብራችን ቆዩ። እንጀምራለን። ላለማስረዘም ሞክራለሁ ወሬዎችን፣ ግን አብረን እንሰማለን። አብራችን ቆዩ። ሰብስክራይብ እያደርጋችሁ ጋይስ አሁን ወደ መጀመሪያ ፌቨራይት ነው። ላይክ 3ኛ ላይ ምናምን የተለቀቀው እና በጣም ነው ደስ የሚል ሙዚቃ ስማ ራሴ ይባላል። በጣም ነው ደስ ያለኝ። ከአንድ ሰው የቀረ የደርኩት ሙዚቃ ነው። እንስማው አንዴ አብረን። ለምን አረጃለሁ የሰው ቤት ላይ የራሴ ኖራለሁ። ሲከፋኝ አንዳንዴ እንደ ሰው ባለቅስም አልጎዳም ጤናዬ ምንም ከኔ አይብስም። አትቀደምምና ምኞቱን ሌናት ተጓዥ እዚኛው ፓርት ኦ ማይ ጋድ አንዴ እንስማው ድጋሚ። ደስ ይበላት ነፍሴ እንግዲህ የሙዚቃ ይለያል። አይነት በጣም ተመቸኝ። ይሄኛው ሙዚቃ በጣም ናይስ ነው። በጣም የወደድኩት አይቀርስ የሁላችን የብዙዎቻችን ፌቨራይት ነው። እየሳቀን እንጂ ወገን እንሳቃችሁ ማግኘታችሁ ተጋጣሚ ነው። ሳቁ በጣም ደስ የሚለው የምር በጣም የወደድኩት ይሄኛው ሙዚቃ። አሁን ደግሞ ወደ ቀጣይ ፌቨራይት እንሄዳለን። ስቴይ ዊዝ ሚ እና ሰብስክራይብ አድርጉ። ሰብስክራይብ ጠብቁኝ፣ አብረን ሪያክት እናደርጋለን። ኦኬ ጋይስ፣ የቀጣዩ ደግሞ የፍቅር ዘፈን የምትወዱ ሰዎች መጥቶላችኋል፣ ተመልሷል። የእውነት ስሰማው ይቻላል እንዴ የሚያስብል የፍቅር ዘፈን አሁን ቀጣይ የምንሰማው የማዕረግ ጥግ ይላል። ብቻ ገልጸዋል። መልኳ መልክም በልጦ አቃተን ቃላት የውበት ማማር ጥጉ የማዕረግ ጣራ የማዕረግ ጥጉ የማዕረግ ጣራ የማዕረግ ጥጉ
እስከመጨረሻው ስኖር አብራው የምር ቃላቶቹ አሁን ማን ነው አብራ ነዋሪ ቢሎ ነው የሚያስበው? የምር በቃ እስከመጨረሻው ብሎ ነው የሚኖሩት። የምር ደስ ይል ቃላቶቹ በጣም ደስ የሚል ነው ይሄኛው ዘፈን። የምር በጣም ደስ የሚል የፍቅር ሙዚቃ ነው። አንሎክድ ሆኗል አዲስ ሳውንድ ሶሪ አንሎክድ ሆኗል አዲስ የፍቅር ዘፈን። ሰው አሁን ደግሞ ወደ ሶስተኛው እንሄዳለን። ይሄ ግን በጣም አብራ ነዋሪ ደስ የሚለው ይህን ሁሌ ነው የምንሰማው። የምር ይሄ እንትን ነው እንትን ተሻጋሪ ነው። ምናምን ሲመጡ ይሰሙታል። ቀጣዩ ጀኔሬሽን እኛም ሁሌ እንሰማዋለን ምናምን። ይሄኛው ደግሞ ገና ፕሪሚየም ላይ ያለ ነው እና በጣም ሰው ኮመንት ላይ ኢሞሽን ነው ስለ ሀገር ነው የተዘፈነው። አክቹዋሊ ብዙ ስለ ሀገር ነው ይመስለኝ። ቴዲ ሀገር ነው ይወዳል ያ ለውስጥ ያዘለቅሶ ሰው አንቺን ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት። ለካ እንዲህ ነው ማለት ያልሆነ አገሬ ሞተበት የት ያለቅሳል ዳስታ ልቤ ለውስጥ ያዘለቅሶ ሰው አንቺን ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት። ለካ እንዲህ ነው ማለት ያልሆነ አገሬ ሞተበት የት ያለቅሳል አስንቶ አልራመዳለን አገር ተለያይቶ ምሰሶው ዘመነ ጣራው ያፈሳል አገሬ ሞተበት የት ሄዶ ያለቅሳል የት ሄዶ ያለቅሳል። ባሳደገኝ ቀይ ባደኩበት መንደር ባይተዋር ሰሆኝ እንደሌለው አገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራ የላንሳት ባንዲራ የላንሳት። አባይ ለዘዴው ባፍ ይቀድማል አምኖ በከዳት እንዴት ያማል ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት። ከነገ ዛሬ ይሻል ባልኩ የራሴን ጩኸት ተነጠቅኩ። ተጣላሁና ከወንዝ ያድባል እንዴት ልታረቅ ከራሴ ጋር። አዲስ አበባ አድረሽ ሸገር ዋሄ እንኳን ሸገር ይህ ሁሉ አይደሎ ሞላው አገር ዋሄ ሞላው አገር በፍቅር ጠርተን ከዳር እስከ ዳር ከዳር እስከ ዳር መሃል ገቡና አቆሙን ከዳር አቆሙን ከዳር ባቆዩት አገር ጀግኖች በአንድነት በአርበኝነት እንዴት ይገፋ ኢትዮጵያዊነት ኢትዮጵያዊነት እንዴት ይገፋ
ልጆች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት ሀገር ቅሬ ባንዲራ የላሳት ዘመን ተገላብጦ እንዴት ሀገር ቅሬ ባንዲራ የላሳት ባንዲራ የላሳት የኢትዮጵያ አርበኞች የጥንት አርበኞች እኛን አብሱ ሲረገጥ ባንዲራው ገና ሁነቱ ካለቦታው ሲሆን ወርቅ አይደለምና ስምታ ለምግብ አልበጃት 12 ሆና ነብር ፈጃት ከዚህ በላይ ምርዶት ወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም የስመታገሴ መች ከሀገር ይበልጣል የሳን ነፍሴ መች ከሀገር መች ይበልጣል መች ከሀገር ይበልጣል የሳን ነፍሴ። ሁሉም ሰው የሀገሩ ፍቅር የሀገሩን የሄደበትን ነገር የሚገልጽበት ነገር የተለያየ ነው። ቴዲ በቃ በዘፈን እንደ መጽሐፍ ማንም በግልጽ እንደሚናገር ንግግር ነው የሰማነው። ለመናገር ጥበብ ትናገራለች። ወይ ዳንታት ንገረኝ ማንነቷን በጣም ታሰምር ልጅናቷን ወይ ዳንታት ንገረኝ ማንነቷን በጣም ታሰምር ወይ ዳታስቆጥረኝ ደማጥንቴ ያውቀው የለም ወይ ማንነቴን ወይ ዳታስቆጥረኝ ደማጥንቴ ያውቀው የለም ወይ ማንነቴን ወይ ዳንተ ላሳበት ባንዲራዬ አረንጓዴ ቢጫ ቀይ አርማዬን ወይ ዳንተ ላሳበት ባንዲራዬ አረንጓዴ ቢጫ ቀይ አርማዬን ባንዲራዬ አንሰው ባንዲራዬ አንሰው ባንዲራዬ ይሄኛው ሙዚቃ እውነት ለመናገር ይገርማል። ምክንያቱም ሰው ሁላ ቅድም እንዳልኩት ሰው ሁላ ስለ ሀገሩ ያለው ፍቅር ስለ ሀገሩ ያለውን አመለካከት የሚገልጽበት ወይ የተለያየ ነው። እንግዲህ መዘፈን ሰምተናል። ሀሳባችሁን ኮሜንት ላይ ንገሩኝ። ኖ ኮሜንት በዚህኛው ኖ ኮሜንት። አናዘር ዋን የፍቅር ዘፈን ተወዳጅ ለምትወዳት ልጅ ላክላት። እንዴት አምሮባታል ዛሬስ ተለይታ ከሁሉ ሰው ተለይታ ከሁሉ ሰው ሲሰራው የዋለው መልኳን እንዴት ብዬ ላወድሰው እንዴት ብዬ ላወድሰው አስጊጦ በውበት ልዩ ሁኝ ላላት የት ይገኛል ቃላት በነጋሪት በአዋጆቱ ቆንጆ ቢታይ ማን ይደርሳል በዚህ ዓለም ከመልክሽ ላይ ውበት ሊዳይ ሲደረደር በየረድፉ አንቺ ያለሽ ሌሎች የት ጋር ይሰለፉ በነጋሪት በአዋጆቱ ቆንጆ ቢታይ ማን ይደርሳል በዚህ ዓለም ከመልክሽ ላይ ውበት ሊዳይ ሲደረደር በየረድፉ
እንዴት ልተዋት ይችን ያለም ውብ ስጦታ በፍቅሯ ታምሜ እስከማልድን ወደድኳት 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 ይችን ያለም ውብ ስጦታ ወደድኳት ወደድኳት ይችን ያለም ውብ ስጦታ ስሩልኝ የአንገት ሐብል ማኖረው ደረቷ ላይ ከወርቅም ካልማዝ የከበረ በዚያ ዓለም ያልነበረ ሁሉም በውበት ያደንቁሻል ለፍቅር ይመኙሻል ወጥተው ቢወርዱስ በምን ታምር ፈልገው ያገኙሻል 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 እንዲያው በሐሳብ ይመኙሻል ተወዳጅም ደስ ይላል። አሁን ላይ ሁሉም ፌቨሪት እየሆነ ያለው ደስ ይል ገስ ተለቋል ቋል አሁን ፋይናል እንመለሳለን። ሶ የመጨረሻ ሙዚቃ ኢትዮሪካ የአልበሙ መጠሪያ ለምን ሆነ? ከነዚህ ሁላ ላይክ ወርቅ ከሆኑ ሙዚቃዎች ለምን ኢትዮሪካ ተመረጠ የሚሉን አብረን ፊልተራስ እናደርጋለን። ሆፕፉሊ ዲስ ኢዝ ዘ ማስተርፒስ። አክቹዋሊ ሁሉም ማስተርፒስ ናቸው፣ ግን ይሄን የበለጠ ማስተርፒስ ነው እያስባለሁ እና እስቲ ኢትዮሪካን እንስማው። ኢትዮሪካ ከርሱ ስንረዳ ያው እንዲህ አይደል ጥያቄ። እስቲ እንስማው። ደስ ሲል ስሙት እስኪ አንዴ በደንብ ደስ ሲል እዚህ ጋር ያዝ በጊዜ ዋንዴ ባንዲዶ መድረስ ይደርም ተራምዶ ድርብ ያብር ያስር አንበሳ የአንድ አፍሪካ ክንድ ይነሳ
አሁን እኔ ከዚህኛው ሙዚቃ የተረዳሁት ምንድን ነው? አም ቢቱ ያንቀሳቅሳል፣ በጣም ነው የሚያንቀሳቅሰው። ግን ግጥሙ አናዘር ሌቭል የምር ይችላል በቃ። እና ደግሞ ለምን ኤቶኒካ ተባለ የሚለው የተመለሰልኝ ይመስላል። ልክ አጠቃላይ ኢንጀነራል ማለት ፈልጎ ይመስለኛል በእኔ አስተሳሰብ ስገምት። ያው አፍሪካ ሁሉንም ያጠቃልላል። ሶ ማጠቃለያው አፍሪካ ነው። ዞሮኛ ያለን አፍሪካ ውስጥ ነው። ሶ ያቺ ፓርት በመግባት ደስ ይለኛል። አሁን ራሴ እውነት ንዝር ነው ያለኝ ደስ ሲል። ብቻ እንግዲህ እኔ የተወሰኑትን ነው ሪያክት ያደረኩላችሁ። ሪያክት እንዳደረግ የምትፈልጉት ካለ ድጋሚ ኮሜንት ሊጻፉልኝ። ተወግራችኋል ታስቡ። ጀስት ኪዲንግ ግን ላይክ ሀሳብ ካላችሁ ኮሜንት ሊጻፉልኝ እና በቃ የሙዚቃ ንጉሳችን ነው። መቼም የሚቀየር ነገር አይነት ራሱ አይደለም። ላይክ ሁሌ ነው፣ ወደፊትም ይኖራል። በቃ ይችላል፣ የምር ድምፁ ይችላል፣ ግጥም ይችላል፣ ዜማ ይችላል፣ ቅንብር ይችላል። እኛ ድምጻችን የጆሮችንን ነገር ገሱ ተለቀ ጆሮችን እንደሚፈልግ ያውቀዋል። ይችላል። ክብር ዶክተሪቱም ይገባዋል፣ ሁሉ ነገር ይገባዋል። ኢትዮጵያ ውስጥ ያለ የሙዚቃ ነገር በሙሉ ይገባዋል። በጣም አሁን እንግዲህ ለብዙ ዓመታት የምንሰማው አልበም ሰጥቶናል። ጋይስ ኢንጆይ እያደረጋችሁ ሶሪ ቺኒሮን ልቆርጣታለህ ብቻ በጣም በቃ ይችላል። በጣም ደስ ብሎኛል። አሁን ዘግቼ ድጋሚ ነው የምሰማው። እንደ አዲስ ነው የምጀምረው ደግሞ መስማት እና በቃ ይሄ ለአመታት የሚሆን እየቆጠባችሁ ለአንድ አመት አንድ ትራክ እያደረግን እየቆጠበ መጠቀም ነው። ሪያክሽናችን ይህን ይመስላል። የሚገርም ሙዚቃ ለጆሮ ተስማሚ ሰጥቶናል። ኢንጆይ ጋይስ፣ ዳግማ ትንሣኤያችሁን ኢንጆይ አድርጉበት። ሌላ ምንም ልላችሁ አልችልም። ሰብስክራይብ ያደረጋችሁ አመሰግናለሁ ስላያችሁኝ። ሰብስክራይብ አድርጉ። 500 ሰብስክራይብ አስገቡኝ። ሌሎችም ማክሰኞ እንገናኛለን። ወዳችኋለሁ። ባይ ባይ። ደስ የሚል ቀን ዛሬ 888 ባይ